ምን መፈለግ እንዳለበት ያወቅ እንኳን ለምን የተለየ ድርጊት ለመፈጸም የማይገታ ስሜት እንደሚሰማ አስበህ ታውቃለህ? አንዳንድ ውሳኔዎች ሰዎች ምን ይሉኝ ይሆን በሚል የማይታይ ስጋት የታጠሩ የሚመስሉት ለምንድን ነው? ባህሪን ታስተካክላለህ፣ ቃላትን በጥንቃቄ ትመርጣለህ፣ ሐሳቦችን ትደብቃለህ። ይህ የምታደርገው ማንነትህ ስለሚገለጽ ሳይሆን ተቀባይነትን የማጣት ምቾት ማጣት ስለመራህ ነው። ታማኝ ከሆንክ ሁላችንም በተለያየ ደረጃ የሌሎችን ይሉንታ እንደምንፈልግ ትረዳለህ። ወጥመዱም ያለው በትክክል እዚህ ጋር ነው። ማህበረሰቡ የተገነባው አንተ እውነተኛ ማንነትህን እንድታሳይ ሳይሆን እንድትለማመድና ትላመድ ነው። ከልጅነትህ ጀምሮ ተቀባይነት ማግኘት ትልቅ ዋጋ እንዳለው፣ ሰዎችን ማስደሰት ሽልማት እንደሚያስገኝ እና ታዛዥነት የአንድ ቡድን አባል መሆንን እንደሚያረጋግጥ ተምርሃል። ሳታውቀው የግል ዋጋህን ከሌሎች በሚሰጥ ዕውቅና ጋር እንድትደባልቅ ተደርገህ ተኮትኩተሃል። በዚህም የይሉኝታ ፍለጋ በውስጥ ስር ሰዷል። ነገር ግን የተደበቀው ዋጋው ከፍተኛ ነው። በሌሎች ዘንድ ተቀባይነትን ለማግኘት በጣርክ ቁጥር ከራስህ ማንነትህ የራቀ ትሄዳለህ። ውሳኔዎችህ እውነተኛ መሆናቸው ቀርቶ ውድቅ የመደረግ ፍርሃት ውጤቶች ይሆናሉ። ባህሪ ወደ ድራማነት ይቀየራል። ነፃነትህ ለማይታይ ታዳሚ የሚቀርብ ትርኢት ይሆናል። በውስጥ የሌሎች ሰዎች ሐሳብ ታጋሽ ትሆናለህ። ሕይወትህም ያንተ መሆን ያቆማል። ካርል ዩንግ ይህንን የጨለማ ጉዞ እንደምንም በሚገባ ተረድቶታል። እርሱም እንዲህ ብሏል፣ የአንድ ዘመን ትልቁ ዕድል በትክክል ማንነትህን መሆን መቻል ነው። ነገር ግን በዓለም ለመትረፍ በገነባኸው ገጸ ባህሪ ውስጥ ታስረህ የምትኖር ከሆነ ይህ እንዴት ሊሳካ ይችላል? የይሉኝታ ፍለጋ ትልቁ አደጋው እዚህ ጋር ነው። ፐርሶና ወይም ጭንብልን ይፈጥራል። ይህ ጭንብል በጊዜ ሂደት እውነተኛ ማንነትህ መስሎ መታየት ይጀምራል። ይህ ጭንብል በመገብከው ቁጥር ከእውነተኛ የራስ ማዕከል እየራቀ ትሄዳለህ። ይባስ ብሎም ይህንን የተዋበ ምስል ለመጠበቅ ስትል የምትደብቃቸው ነገሮች፣ ቁጣ፣ ፍላጎቶች፣ ፍርሃቶች ወደ ጥላ ውስጥ ይጣላሉ። ጥላው እያደገ ሲሄድ እውነተኛነትህ ይጠፋል። እዚህ ጋር የሚገርም ተቃርኖ አለ። ሌሎችን ለማስደሰት በሞከርክ ቁጥር ራስህን ማስደሰትን ይቀንሳል። ዓለም ከሚጣበቅብህ ጋር ለመጣጣም በጣርክ ቁጥር ትልቁ ጥንካሬ ሊሆን ከሚችለው እውነተኛ ማንነትህ የመሆን ድፍረት ትርቃለህ። በዚህ ቪዲዮ የሌሎችን ይሉኝታ መፈለግ ስታቆም ነገሮች እንዴት እንደሚቀየሩ ትረዳለህ። ስለ ልቦናዊ አይነቶችና ለምን አንዳንድ ሰዎች ለዚህ ወጥመድ ይበልጥ ተጋላጭ እንደሆኑ የዩንግን ሐሳቦች እንመረምራለን። ስለ ፐርሶና ሚና፣ ስለ ጥላ የመለወጥ ኃይልና ሙሉ ሰው የመሆን ሂደት እንወያያለን። ነገር ግን ማስጠንቀቂያ፣ ይህ ጉዞ ድፍረት ይጠይቃል። ሌሎችን ማስደሰት ይቀላል። ሌሎች በአንተ ላይ የጫኑብህን ሚና ይዞ መቆየት ቀላል ነው። ነገር ግን ልትመልሰው የሚገባ ጥያቄ ቀላል ነው። ተቀባይነት ማግኘት ትፈልጋለህ ወይስ ነፃ መሆን? ሁለቱ አብረው መሄድ ብርቅ ነው፣ መቼም የማይሆን ነገር ነው። ይህንን የማይታይ እስር ቤት ለመጋፈጥ ድፍረት ካለ ይህ ቪዲዮ በህይወትህ ትልቅ ለውጥ ሊያመጣ ይችላል። ምርጫው ያንተ ነው። ለመጀመር ዝግጁ ነህ? አንደኛ፣ የውስጥህ መሪ የት ያመላክታል? ለምንድን ነው አንዳንድ ሰዎች በሌሎች ይሉኝታ ላይ በጥብቅ የሚደገፉት? ሌሎች ደግሞ በትችትና በውድቀት መካከልም ቢሆን የራሳቸውን መንገድ የሚከተሉት? ይህ ለፍላጎት ወይም ስለ ህይወት ተሞክሮ ብቻ አይደለም። ካርል ዩንግ ሳይኮሎጂካል ታይፕስ በሚለው ስራው የገለጠው ጥልቅ ስራ አለው። እንደ ዩንግ አባባል እያንዳንዳችን ዓለምን የምናይበት የራሳችንን የስነ ልቦናዊ መዋቅር አለ። ይህ ዝንባሌ ወደ ውስጥም ወይም ወደ ውጪ ሊሆን ይችላል። ዩንግ 4 መሰረታዊ ተግባራትን ይገልጻል። ማሰብ፣ ስሜት፣ ህዋሳትና ግምት። እዚህ ጋር ትልቅ ግንዛቤ አለ። እነዚህ ተግባራት በአንተ ውስጥ በሚገለጹበት መንገድ ላይ በመመስረት ለይሉኝታ ፍለጋ ያለ ተጋላጭነት በእጅጉ ይለያያል። ለምሳሌ ኤክስትሮቨርት ፊሊንግ ያላቸው ሰዎች በዚህ ወጥመድ ይበልጥ ተጋላጭ ናቸው። ለምን? ምክንያቱም ውስጣዊ መመሪያቸው በማህበራዊ አካባቢ ላይ የተመሰረተ ስለሆነ ነው። ዋጋቸውንና ድርጊታቸውን የሚመዝኑት በሌሎች ዘንድ ተቀባይነት ባለው ነገር ነው። ችግሩ ምንድነው? የውጭው ዓለም
ተለዋዋጭ፣ ወጥ ያልሆነ እና ብዙ ጊዜ ጨካኝ ነው። ማንነትህ በዚህ ጨዋታ ውስጥ ማስገባት ለስቃይ የተጋለጠ ያደርግሃል። በሌላ በኩል ኢንትሮቨርት ቲንኪንግ ያለውን ሰው ብናይ እርሱም በተለየ መንገድ ተጋላጭ ሊሆን ይችላል። እዚህ ጋር ውድቅ የመደረግ ፍርሃት የሚመጣው ሌሎችን ለማስደሰት ከመፈለግ ሳይሆን ውድቅ ሊደረጉ የሚችሉ ሐሳቦችን ወይም እምነቶችን አውጥቶ ከመናገር ፍርሃት ነው። ውጤቱ ግን ያው ነው፣ ራስን መገደብ እና እውነተኛ አቅምን ሳያወጡ በጨለምታ መኖር። ዩንግ የሚያስተምረን የስነ ልቦና አይነት ምንም ይሁን ምን የይሉንታ ፍለጋ በስውር ወደ አእምሮ ሊገባ እንደሚችል ነው። ይህ ተጽዕኖ ችላ ባልከው ቁጥር ይበልጥ ይቆጣጠርሃል። የስነ ልቦና አይነት እጣ ፈንታ ሳይሆን መመሪያ ነው። ለይሉንታ እንድታጎበድድ የሚያደርጉን ስሜቶች መቆጣጠር የምትችለው መዋቅርህን ስትረዳ ብቻ ነው። ትልቁ አደጋ ይህ ዝንባሌ በህይወት ዘመን ሁሉ ሲደነድን ነው። ሌሎችን ለማስደሰት የምታደርገው ባህሪ ባጠናከርክ ቁጥር አእምሮ በውጪ እውቅና ላይ እንዲደገፍ ታሰለጥነዋለህ። በሂደትም ተቀባይነት ካገኘው ብቻ ነው ዋጋ ያለኝ ብለህ ማመን ትጀምራለህ። በዚህ መንገድ እስረኛ ትሆናለህ። ነገር ግን እውነቱ ይህ ነው፣ ማንንም ሁሉንም ሰው ማስደሰት አይችልም። ለመሞከር በጣርክ ቁጥር ከራስህ እየራክ ትሄዳለህ። በፍርሃት ምክንያት የምታደርገው እያንዳንዱ ቅናሽ የእውነተኛ ማንነትን ትንሽ ግድያ ነው። የእነዚህ ትናንሽ ግድያዎች ድምር ደግሞ ከእውነተኛው ራስህ የተለየ ባዶ ህይወትን ይፈጥራል። ስለዚህ የመጀመሪያው እርምጃ የስነ ልቦና አይነትን ይህንን ሁኔታ እንዴት እንደሚመግበው መረዳት ነው። ይህ ራስህን ለመውቀስ ሳይሆን ንቁ ለመሆን ነው። አውቶማቲክ በሆነ መንገድ እሺ ለማለት በሚያቃታ ጊዜ አይሆንም ማለት ጀምር። ትችት ቢኖርም እንኳን አቋም ለመያዝ መድፈር አለብህ። ከሁሉም በላይ ደግሞ የውስጥ ሰላም ከሌሎች ተለዋዋጭ ይሉንታ እጅግ የላቀ ዋጋ እንዳለው ማስታወስ ይገባል። ነገር ግን የይሉንታ ፍላጎትን ወደ ጭንብል ድራማ የሚቀይር ሌላ ትልቅ ኃይል አለ። እርሱም ፐርሶና ነው። ጭንብሉና መራር እውነት። ሁላችንም ጭንብል እናደርጋለን። ይህ የማይቀር ነው። ገና ከልጅነታችን ጀምሮ ተቀባይነትን ለማግኘትና ለመመስገን በተወሰነ መንገድ መመሳሰልን እንማራለን። ሳትፈልግ ፈገግ ትላለህ። ሰላም ባልሆንክበት ሁኔታ ደህና ነኝ ትላለህ። እነዚህን ጥቃቅን ለውጦች ፐርሶናን ይፈጥራሉ። ዩንግ ፐርሶናና በግለሰቡ እና በማህበረሰቡ መካከል ያለው ግንኙነት የሚያስተናግድ የስነ ልቦና ክፍል እንደሆነ ይገልጸዋል። ፐርሶና በራሱ ችግር አይደለም፣ አስፈላጊም ነው። ያለ እርሱ በማህበረሰብ ውስጥ መኖር አንችልም። ነገር ግን አደጋው የሚመጣው ከጭንብል ጋር ከልክ በላይ ስትቆራኝ ነው። ሚና መሆን ያለበት ነገር ማንነት ይሆናል። ሰዎችን ለማስደሰት የገነባው ጭንብል በውስጥ ስለሰመጥክ ነው። ማንነትን ትረሳዋለህ። ፐርሶና የሚቀርጸው በሌሎች ተስፋና ፍላጎት ነው። ሌሎችን ለማስደሰት በጣርክ ቁጥር ያንን ጭንብል ታጠነክረዋለህ። ከእንግዲህ ለራስ መኖር አቁመ ገጸ ባህሪውን ለመጠበቅ ትኖራለህ። ሕይወትህን በታማኝነት ተመልከት። ስንት ውሳኔዎችን ያደረግኸው ሌሎችን ፍላጎት ለማሟላት ነው? ስንት ግንኙነቶችን የቀጠልህ ላለማሳዘን ነው? እውነቱ ግን ይህ ጭንብል ለመጠበቅ ጉልበትን እስካጠፋ ድረስ ነፃ ልትሆን አትችልም። ምክንያቱም ነፃነት እውነትን ትፈልጋለች። እውነት ደግሞ ሌሎችን የማሳዘን ድፍረት ይጠይቃል። አዎ ሰዎችን ልታሳዝን ትችላለህ፣ ነገር ግን በዋነኝነት ተቀባይነት ለማግኘት የፈጠርከውን ምስል ማፍረስ ይኖርብሃል። ዩንግ ኢንዲቪዱዌሽን የሚጀምረው ፐርሶናው አንተ አለመሆንን ስትረዳ ነው ይላል። ይህ ጭንብል ነኝ ብለህ እስካመንክ ድረስ በስጋትና በጭንቀት ለመኖር ትገደዳለህ። ወደ ጨለማው ክፍል ጉዞ። የማንነት ጉዞ ምቾት የማይሰጥ ቢሆንም ያለ እርሱ ነፃነት አይታሰብም። እኔ ማን ነኝ ወይስ ማን መሆን አለብኝ ብለህ ለምትኖረው ጥያቄ መልስ መፈለግ አለብህ። ይህ ኢንዲቪጁዌሽን ይባላል። ይህም ማህበረሰብ፣ ቤተሰብ ወይም ያለፉ ታሪኮች እንድትሆን ከሚገፋፉ ወጥተህ እውነተኛ ማንነትን የምትሆንበት መንገድ ነው። ይህ ግን ከባድ ሂደት ነው፣ ምክንያቱም ከሐሰተኛው ማንነት ጋር በንቃት መጣላት ይጠይቃል። ሐሰተኛው ማንነት ለዓመታት የተቀረጸ ነው። ወንዶች አያለቅሱ፣ ሴቶች ጨዋ መሆን አለባቸው፣ ስኬት ማለት ዝና ነው የሚሉ መመሪያዎች ውስጥ ገብተዋል። ለምን ይህን አደረገ? ምክንያቱም በዓለም ለመኖር መላመድ ስለሚያስፈልግ ነው። የማህበራዊ ይሉንታ ዋጋ ግን ራስን ማጣት ነው። ኢንዲቪጁዌሽን ይህንን የዝምታ ውል ማፍረስ ነው።
ይህ መንገድ በአበቦች የተሞላ አይደለም። በህመም በማፍረስና በብቸኝነት ውስጥ ያልፋል። ምክንያቱም ሐሰተኛውን ማንነት ስታፈርስ ሰዎች ታሳዝናለህ። ነገር ግን ይህ ህመም አስፈላጊ ነው፣ ልክ እንደ ምጥ። እውነተኛውን ማንነት እንዲወለድ አሮጌው ማንነትህ መሞት አለበት። ዩንግ ኢንዲቪጁዌሽን አንድ ቀን ደርሰንበት የምናቆመው ሳይሆን ዘላቂ ሂደት እንደሆነ ይነግረናል። ይህ ጉዞ ደግሞ ወደ ጥላ ይመራናል። ጥላ ማለት ተቀባይነት ላለማጣት ስትል የደበቅሃቸው ነገሮች ሁሉ ስብስብ ነው። ፍላጎቶች፣ ስሜቶች እና የተገፉ ግፊቶች እዚያ አሉ። ጥላህን እስካልተጋፈጥካቸው ድረስ የእነርሱ ታጋጅ ትሆናለህ። ይሉንታ ፍለጋ መሰረቱ ጥላዬ እንዳይታወቅብኝ የሚል ፍርሃት ነው። ጥላህን ማዋሃድ ማለት ወደ ውስጥ ተመልክተ አይሃለው፣ አውቀሃለው፣ እቀበልሃለው ማለት ነው። ይህ ህመም አለው፣ ምክንያቱም በጣም የምትጠላቸው የራስ ክፍል ቀናንተኝነት፣ ቁጣን፣ ድክመትንና መጋፈጥን ይጠይቃል። ጥላህን በገፋው ቁጥር ከጀርባ ሆኖ ህይወትን ይቆጣጠረዋል። እነዚህ ክፍሎችን ስትቀበል በሌሎች ይሉንታ ላይ ያለ ጥገኝነት ይቀንሳል። ምክንያቱም የምትደብቀው ሚስጥር አይኖርም። የሌሎች እይታ አንተን የመጉዳት ኃይሉ ይጠፋል። የነፃነት ጥሪ ዩንግ ከፍሮይድ ጋር የነበረውን ግንኙነት ማቋረጡ ለዚህ ትልቅ ምሳሌ ነው። ዩንግ የፍሮይድ ተከታይ ሆኖ ቢቀጥል ኖሮ ዝናንና ደህንነትን ያገኝ ነበር። ነገር ግን የራሱን የእውነት መንገድ መከተል መረጠ። በዚህም ምክንያት ተገድሏል፣ ተተችቷል፣ ተክዷል። ነገር ግን ያንን ብቸኝነት በማለፉ ነው አናሊቲካል ሳይኮሎጂን ሊፈጥር የቻለው። ይህ ታሪክ ስለ ዩንግ ብቻ ሳይሆንም ስለ አንተም ነው። አንተም በህይወትህ ከአንድ ነገር ወይም ሰው ጋር የመለየት ምርጫ ሊመጣብህ ይችላል። ያኔ ለማስደሰት ትመርጣለህ ወይስ ነፃ መሆን? ወደ ጉዞ ማጠቃለያ ደርሰናል። አሁን ልታስወግደው የማትችለውን ጥያቄ ልጠይቅህ። ማንነትህን ለመሆን ዝግጁ ነህ? የይሉንታ ፍለጋ ህይወትን እንዴት እንደቀረጸው ተረድተሃል። ነፃ መውጣት ማለት ዝም ብሎ አመፀኛ መሆን ማለት አይደለም። ነገር ግን እውነትህን ለመኖር ስትል አንዳንድ ግንኙነቶችን፣ የሰዎችን አድናቆት ለማጣት መወሰን ማለት ነው። እውነተኛነት ዋጋ ያስከፍላል። እውነተኛ ለመሆን ግን የነፍስ ሞትን ስለሚያመጣ ዋጋው የላቀ ነው። አሁን በታማኝነት ራስህን ጠይቅ። በየትኛው ክፍል ነው የሌሎችን ይሉንታ የምትፈልገው? በፍቅር ግንኙነት፣ በስራ፣ በቤተሰብ ወይስ በሶሻል ሚዲያ? ይህንን አውጥተህ መናገር በራሱ የነፃነት መንገድ ነው። ያልታወቀውን ነገር ወደ ንቃተ ህሊና ስታወጣው በአንተ ላይ ያለውን ኃይል ታዳክመዋለህ። ይህ ቪዲዮ ጥሩ እይታን ከሰጠ በጣም ጥሩ ነው። ጉዞ ይቀጥላል። በእውነት ለሚኖርህ ህይወት እያንዳንዱ እርምጃ ዋጋ አለው።